የተሰማራ ስኬታማ የመሱድን ሪከርድ የገንዘብም የሕክምናም ስጦታ አበርክቶላታል። ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች አዝናኝና አስተማሪ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ ጋር የምቆየው ፀሐይ ነኝ። አብራችሁን ቆዩ። ለዛሬ ለጥንቃቄ እንዲሆናችሁ ሁለት መረጃዎች ልንገራችሁ። ከዚህ ከጀርባ የምትመለከቱት ወጣት ብሩኖ በላቸው ይባላል። ከኦሮሚያ ፖሊስ ባልደረባ ኮማንደር ደረጀ ፈጠነ ከቤተሰቦቹ መረጃ አጣርተው ለብስራት ሬዲዮ የነገሩትን መረጃ ነው ማጋራችሁ። ታዲያ ባሳለፍነው ቅዳሜም ከቲኬ ህንፃ ላይ ራሱን ማጥፋቱ ተሰማም። ከህይወቱ ከማለፉ ከሁለት ቀናት በፊት ስራ ፈቃድ ወስዶ ነበረ። ቢሆንም ቤት ውስጥ እንዳልነበረና ቤተሰቦቹ ተጨንቀው የነበረ መሆኑ ተገልጿል። ወደ ቤትም ሐሙስ ጀምሮ አልገባም። ቅዳሜ ዕለት እንግዲህ ቦሌ ከሚገኘው ቲኬ ህንፃ ወድቆ ህይወቱ ማለፉ ተሰማም። ልጁ በተደጋጋሚ ራሱን ለማጥፋት የእጅ ደም ስሮቹን ለመቁረጥ ሙከራ ያደርግ እንደነበረ ተገልጿልና ጎኖቻችን ያሉ ሰዎች በምን አይነት ስሜት ደረጃ ላይ ናቸው፣ ምንስ እያደረጉ ናቸው የሚለውን ካለፉ በኋላ ሳይሆን አሁኑ መገንዘብ ይኖርብናል። ይሄ ሁላችንም ትኩረት ሰጥተን ልናየው የሚገባ ነገር ነው። እንደዚህ አይነት ዜናዎች እየተበራከቱ መጥተዋል። ስለዚህ ለጥንቃቄም የሚረዳን ነገር ነው። እንደ ሁል ጊዜውም ጣቢያችን ብስራት ሬዲዮ ላይ የተለያዩ ቅሬታዎች ይመጣሉ። በዚህ ጉዳይ ላይ ዜና ስሩልን፣ የሚመለከተውን አናግሩልን። የዛሬው ግን የተለየ ነው። እነዚህ ከኋላ የምትመለከቷቸው 3 ሰዎች መተው እኛ ጋር ያቀረቡት ቅሬታም የአንድ ሰፈር በእኩል እድሜ ላይ የሚገኙ 7 ልጆቻችን ጠፉ ብለው ነው። በማህበራዊ ሚዲያ ላይ ምናልባት 3 ልጆች እንደጠፉ ሰምታችሁ ሊሆን ይችላል። የዚህ ታሪክ ግን ትክክለኛውን መረጃ ስንደርስበት ወደ 7 ልጆች እሁድ ዕለት ጠፍተው እስካሁን ድረስ አልተመለሱም። እንዲሁም ደግሞ በፌስቡክ እንደዚህ አይነት ተመሳሳይ ኬዝ ያለው ዜና ተለቀዋል። Señorita, ¿hay algo que le pueda ayudar? ¿Le gustó alguna de nuestras joyas? አንዳንዱ እንደዚህ በብልሃት ሲሰርቅ፣ አንዳንዱ ደግሞ እንደዚህ በብልሃት ይለምናል። እውነቴ ነው እወድሻለሁ አንቺ ስላለሽኝ አመሰግናለሁ። ቆራው ተንቀባረርክ መንገዴ ተሳካ ማናለ በምድር አንቺን የሚለካ የኔ ነሽ የግሌ የወጣሽ ከልብ ካካሌ ያንቺው ነኝ የልብሽ አልወጣም መቼም ከጉያሽ አሳይ የመስዑድን ሪከርድ እሰብራለሁ፣ በደላላነት ነው የምተዳደረው፣ ለቤተሰቦቼ ጤፍ የምሸምተው እኔ ነኝ የሚል የ6 ዓመት ህፃን ወደ ዶንኪ ዩቲዩብ መጥቷል። ለሙያ የተሰማራ ስኬታማ ህፃን ነው። የመሱድን ሪከርድ እሰባብረዋለሁ። ሄታናኑ ጊዜ በ6 ዓመቱ 4 መኪና ሸጧል። በእድሜ ትንሹ ደሌክስ ተማራበት ሙያ ምንድነው? ደሌክስ በአማርኛ ምንድነው? ደላላ። ምን አይነት መኪና ነው የሸጥከው? ተሳቢ። እድሜ ስንት ነው? 6 ሳትቀሽም። እሺ በቃ ላንተ 6 ሰኩ። ባንክ ስንት አለ? 45 ብዙ ጊዜ ምንድነው የምትደልለው የምትሸጠው በደላላ? አንዳንዴ የገባ የወጣ እቀበላለሁ። አባ የወጣ የገባ ካልተቀበልኩ ምን ኖርኩኝ? ትልቅ ሆኖ ግቢ ያለው ቤት አሁን አዶላ ላይ እስከ ስንት ይሸጣል? እስከ 15። እናንተ አሁን ውጪ ሸቀለምና ብር ስታገኝ ለእናትህ ብር አስጣትም? እናንተ ቤት ጤፍ የምትገዛው አንተ ነህ? አዎ ጤፍ ገዛለሁ። ስንት ገባ ጤፍ? አንዱ 45 ብር። ብራቮ። ባሳለፍነው ሳምንት የሃሊማን መታመም በሰይፉ ፕሮግራም ከቀረበ በኋላ ሻለቃ አትሌት ኃይሌ ገብረስላሴ መስማቱንና ቦታው ድረስ ሄዶ ጠይቋታል። እንዲሁም ደግሞ ኃይሌ የገንዘብም የሕክምናም ስጦታ አበርክቶላታል። ምን ያህል እንዳበረከተላት ቁጥሩ አልተጠቀሰም። እንግዲህ በጣም ትልቅ ስራ ነው። ለሱ ፈጣሪ ጨምሮ ይስጠው። ሳቂታዋ ሃሊማ ደግሞ እግዚአብሔር አምላክ ወደ ጤንነት ሽመልስሽ ድነሽ ዳግም ለመሳቅ
ያብቃሽ። ስቃለው 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 ነስካለው ቢከፋኝም ስቃለው ስቃለው ነስካለው። በደግነትና በመልካም ስራው የሚታወቀው ማስተር አብነት ለቦረና ህዝብም ትልቅ የደግነት ስራ በመስራት ላይ ይገኛል። መልካምነት መልሶ ይከፍላልና መልካምነትህ ይክፈልህ። ፕራንክ ብዙ ቪው አግኝተዋል፣ ብዙ ተመልካች አግኝተዋል። በተለይ አንደኛው ቪዲዮ ብቻ እስከ 60 ሚሊዮን ቪው አግኝተዋል። እስቲ የፈስ ድምጽ ሲሰሙ የሚያሳዩት ሪአክሽን ምላሻቸው እንዴት እንደሆነ የጥቂቶቹን እንመልከት። በመጨረሻ ግን ፕራንክ አደርጋለሁ ብሎ እንደዚህ እንዳያጋጥመው ነው የሚፈራው። Coffee recipe, perfect. And then you want to mix it up. Just want to open up the coffee. ወደ ዘጠናዎች በትዝታ ከሄድን ከተመለስን ከማይረሱ ፊልሞች ውስጥ አንዱ የታይታኒክ ፊልም ነው። Hello, Jack. I changed my mind. They said you might be up. Give me your hand. Step up onto the rail. Hold on. እስቲ እዚህ ጋር ደግሞ ያልተለመዱ ለየት ያሉ የጥበብ ስራዎች እንመልከት። Đây là sáng nắng hồng gói máy, bức tranh đẹp ngỡ là tiền cánh. Before the sun, I'll dance, dance, dance with my hands.
ይህንን ስዕል ደግሞ ከወጣትነት ጀምሮ እስከ እርጅና ድረስ ያለው ሁኔታ ያሳያል። በጣም ገራሚ የሆነ ፔይንት ነው። I told them messy assholes don't speak on me. Keep my name out your mouth, 'cause drive me a desert. Drive me a desert. No talking over me. Number 2. Is that real number 2? No. ከዚህ ቪዲዮ ያገኘው ትልቅ ትምህርት ምንድነው? ሰልፍ አክሴፕታንስ ራስን መቀበል ነው። ራሳችንን ስንቀበል ባለንበት ሁኔታ ከነድክመታችን ከነጉድለታችን ከነእንከናችን ራሳችን ስንቀበል ራሳችን አክሴፕት ስናደርግ በጣም ደስተኞች እንሆናለን። ኃይል እናገኛለን፣ ብርታት እናገኛለን። ራሳችን ከተቀበልን በሰዎች ዘንድ ተቀባይነት እናገኛለን። አድማጭ ተመልካች እናገኛለን፣ ተፈቃሪ እንሆናለን። በሰው ተቀባይነት እንድናገኝ ራሳችንን መጀመሪያ እኛው ራሳችንን መቀበል አለብን። ራሱን ያልተቀበለ ሰው ሁሉ ጊዜ ትኩረቱ የጎደለው ነገር ላይ ነው የሚያተኩረው ማለት ነው። ማለት ሰበብ ያበዛል፣ የጎደለው ነገር አብዝቶ ያወራል፣ ንግግሩ ሁሉ ኔጋቲቭ ነው ማለት ነው። ስለዚህ በዚህ ምክንያት ደግሞ ደስተኛ መሆን አይችልም። በቀጣይ በሰልፍ አክሴፕታንስ ራስን ስለ መቀበል አንድ ቪዲዮ ለመስራት እሞክራለሁ። Hi everybody, Celestial Sedan here. So, a lot of you have posted a challenge for me to stand up, as if I wouldn't be able to. ውፍረት በጊዜ ካልተቆጣጠርነው ሳያመልጠን ስፖርት ካልሰራን አደጋ ላይ እንወድቃለን። እዚህ ጋር እንደምናያት መራመድ አቅቷታል። ስፖርትም ሰርተን እዚህ ደረጃ ላይ መድረስ ደግሞ በተለይ ለሴት ያስጠላል። This is my description, girl, and I don't stop. የቪዲዮ መሰራው ጣውላ ቂጥ እያላችሁ ለምትሰድቡኝ ነው እና እንኳን አይደለም እኔ በቤተሰቤም ጣውላ ቂጥ የለም። ብቻ ስዞር ግን ማለት ነው መጋኛ ቢመታችሁ ብትደነግጡ መብረቅ ቢላችሁ የለውበትም። ወደምስ ቅዱስ የቂጥ ጋኔል ያዘው baby girl I see you wanna ride you like a bicycle now you they blow my mind. እዚህ ጋር ብዙ ኢትዮጵያውያን ሞዴሎች ስልጠና እየወሰዱ ነው። በተለይ የካትወክ ስልጠና እየወሰዱ ነው። Woman y'all make me see you walk it talk out y'all walk it የካትወክ ለዚሁ ቀላል ነገር አይደለም። ትልቅ ስልጠና ነው የሚያስፈልገው። በደንብ ለመለማመድ ትልቅ ስልጠና ነው የሚወስዱት። የልብስ ዲዛይን ሾው በጣም ወጣ ያሉ ናቸው። በጣም ያስጠላሉ፣ በጣም ይደብራሉ። ቀጥለን ብዙ ቪው ያገኘ ቪዲዮ እናያለን። ዘና ያደርጋቸዋል ብዬ ገምታለሁ። የካፕሎች ዳንስም አለ። እሱን ተመልክተን እንመለሳለን።
ይመስላል። ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ በማድረግ ስሜታችሁ ግለጹልኝ። እንዲሁም ደግሞ ሌሎች ሰዎች እንዲከታተሉት ሼር አድርጉልኝ። አዳዲስ የሆናችሁ የቻናሌ ተከታታዮች ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ እስከዛው ድረስ ሰላም ሁኑ።